ሰላም አለይኩም ወራህመቱላሂ ወበረካቱሁ። ዛሬ ስለ ደም ማነስ እንደው ትንሽ ነገር ልበላችሁ ብዬ ነው። መቼም አብዛኛዎቻችሁ ሐኪም ቤት ሄዳችሁ ደም ሰጥታችሁ ደም ማነስ አለ፣ ይህንን ታብሌት ውሰዱ ወይ ደግሞ አመጋገባችሁን አስተካክሉ ተብላችኋል ብዬ አስባለሁ። ወይም ደግሞ የደም ማነስ ሕክምና ወስዳችሁ ድጋሜ ደም ማነሱ መጥቷል ተብላችሁ ተነግራችሁ ሊሆን ይችላል። ዛሬ ስለ ደም ማነስ ምልክቶች እና ምን ማድረግ አለባችሁ በቤት የሚለውን ነገር አጠር አድርጌ ነግራችኋለሁ። እንግዲህ ደም ማነስ ሲባል ቀይ ደም ሴል መቀነስ ወይም ደግሞ ሂሞግሎቢን የተባለው ኦክሲጅን የሚሸከመው የደም ክፍል በደማችን ውስጥ ቀንሶ መገኘት ማለት ነው። ደም ማነስ ሲባል ደም ማነስ በራሱ በሽታ አይደለም፣ የበሽታዎች መገለጫ ነው። ለምሳሌ አንድ ሰውዬ አሳለኝ ቢል ይሄ ሳል የቲቢ መገለጫ ሊሆን ይችላል፣ የአስም መገለጫ ሊሆን ይችላል፣ ወይ የሳምባ ምች መገለጫ ወይ የጉንፋን መገለጫ ሊሆን ይችላል። ደም ማነስም ልክ እንደዚሁ የሆነ የህመሞች መገለጫ እንጂ በራሱ ህመም አይደለም። እንግዲህ የደም ማነስ ብዙ ምክንያቶች ሊኖሩ ይችላሉ። ከዚህ ውስጥ አብዛኛው አይረን ዴፊሼንሲ አኒሚያ ወይም ደግሞ የብረት ወይም ሀዲድ የተባለው ንጥረ ነገር በመቀነሱ ምክንያት የሚመጣ ነው። ከዚህ ውጭ ፎሊክ አሲድ ሲቀንስ፣ ቫይታሚን ቢ12 ሲቀንስ፣ ተላላፊ የሆኑና ተላላፊ ያልሆኑ በሽታዎች ምክንያት የደም ማነስ ሊከሰት ይችላል። ዞሮ ዞሮ ግን እንዳጠቃላይ በምንም ምክንያት ይምጣ በምንም የጋራ የሆኑ መገለጫዎች አሉት። ደም ማነስ በሚያጋጥምበት ሰዓት ላይ የጋራ የሆኑ መገለጫዎች አሉት። ከነዚህ ውስጥ አንዱ ድካም ነው። እንግዲህ ድሮ ስታከናውኑት የነበረውን ስራ በቀላሉ ማከናወን አትችሉም፣ ይደክማል። ወይም ደግሞ ተቀምጣችሁ ረፍት ላይ ያላችሁ የድካም ስሜት ይሰማችኋል። ቶሎ ቶሎ ማዛጋት ይኖራል። ከድካም ፊል ከማድረጋችሁ ወይም ደግሞ ድካም ከመሰማቱ የተነሳ ማለት ነው። ሌላኛው ትንፋሽ ማጠር ይኖራል። በተለይ ደረጃ ስትወጡ፣ ደረጃ ስትወርዱ ወይም ደግሞ ወክ ስታደርጉ ትንፋሽ ማጠር፣ የትንፋሽ መቆራረጥ ይኖራል። ራስ ማዞር እንግዲህ ይሄ የተለመደው የደም ማነስ መገለጫ ነው። ራስ ማዞር ይኖራል። የልብ ትርታ ይሰማል። እንግዲህ በሰላሙ ቀን የልብ ትርታችሁ አይሰማም፣ ግን ደም ማነስ በሚኖርበት ሰዓት ላይ በጣም ይፈጥናል። በዛ ላይ ትርታውን በራሳችሁ ትሰሙታላችሁ ማለት ነው። ሌላኛው ጆሮ ውስጥ ድምፅ ልሰሙ ትችላላችሁ። ያልተለመደ የሆነ ድምፅ በጆሮ ውስጥ ይሰማል። የቆዳና የጥፍር መገርጣት ይኖራል። እንግዲህ በተለይ የውስጥ እጃችሁን በምታዩበት ሰዓት ላይ፣ ቆዳችሁን በምታዩበት ሰዓት ላይ ገርጥቶ ልታገኙት ትችላላችሁ። እጅና እግር ይቀዘቅዛል። ምክንያቱም ወደ እነሱ የሚደርሰው ደም ይቀንስና ቫይታል ኦርጋን ወደ የተባሉት ስለሆነ ደሙ የሚፈሰው የእጅና የእግር መቀዝቀዝ ያጋጥማል። ከባድ የሆነ ራስ ምታት ይኖራል። አንዳንድ ሰዎች ደግሞ በረዶ ወይም ደግሞ አፈር መብላት ያምራቸዋል። ስለዚህ እነዚህ ምልክቶች እንግዲህ የደም ማነስ ምልክት ሊሆኑ ይችላሉ። ድካም፣ ትንፋሽ ማጠር፣ ማዞር፣ የልብ ትርታ መሰማት፣ ጆሮ ውስጥ ያልሆነ ድምፅ መስማት፣ የቆዳና የጥፍር መገርጣት፣ የጥፍር መሰባበር